ፌርና ተግሊ ማወቅ የሚጠበቅብሽ ከፊትሽ ቅርጽ ጋር የሚሄደውን ሄር ስታይል ነው። ስለዚህ ከሞላላ እንጀምራለን። የሞላላ የሆነ የፊት ቅርጽ ካለሽ እነኚህን ሄር ስታይሎች ብትጠቀሚ ይመከራል። ቁርጥ ከሆነ ይሄ ቁርጥ ያምርብሻል። ጸጉርሽን መልቀቅ ከፈለግሽ ደግሞ እንደዚህ አይነት ዌቭ የፊትሽ ቅርጽ ጋር ይሄዳል። ማስያዝ የምትፈልጊ ከሆነ ደግሞ ይሄው። ሁለተኛ የልብ ቅርጽ የፊት ቅርጽ ካላችሁ ወደ ኋላ ሙጥጥ አርጋችሁ ባታስይዙ ይመከራል። መልቀቅ ከፈለግሽ ጸጉርሽ እንደዚህ ብታደርጊው ያምራል። ቁርጥ የምትፈልጊ ከሆነ ደግሞ እንደዚህ አይነት ቁርጥ ያምርብሻል ማለት ነው። ሶስተኛ የዳይመንድ ፊት ቅርጽ ያላችሁ ሴቶች መቆረጥ የምትፈልጉ ከሆነ እንደዚህ አይነት ቁርጥ ያምርባችኋል። ማስያዝ የምትፈልጉ ከሆነ ደግሞ እንደዚህ ብታስይዙ ፊታችሁ ላይ ያምራል። ሶስተኛ እንግዲህ ስኩዌር ፌስ ሼፕ ያላችሁ ሴቶች ስኩዌር ፌስ ሼፕ ላይ ብዙ ጊዜ ጸጉር መልቀቅ ነው የሚመከረው። መልቀቅ የምትፈልጉ ከሆነ እንደዚህ አይነት ጸጉር ስታይል ተጠቀሙ። ቁርጥ የምትፈልጉ ከሆነ ደግሞ እንደዚህ ተቆረጡ። የመጨረሻ የረሳሁት ያለ አይመስለኝም ክብ ፊት ቅርጽ ወይም ደግሞ ራውንድ ፌስ ሼፕ ያላችሁ ሴቶች ደግሞ ቁርጥ መቆረጥ የምትፈልጉ ከሆነ ይሄ ቁርጥ ያምርባችኋል። ጸጉራችሁን ማስያዝ የምትፈልጉ ከሆነ ደግሞ በዚህ መልኩ ብታስይዙ ያምርባችኋል ማለት ነው። እንደዚህ አይነት ቲፖች እንዲደርሷችሁ የምትፈልጉ ከሆነ ይሄንን ፎሎ ማድረግ እንዳትረሱ። የፊት ቅርጻችሁን እስከዛሬ የማታውቁ ሴቶች ምን እንደምትጠብቁት ዩቲዩብ ላይ ገብታችሁ የሰራውላችሁን ቪዲዮ እዩና ፊታችሁን ቅርጽ ለዩ። ቴንክ ዩ ፎር ዋቺንግ